لا تأخذوا في الله لومة لائم ሰዎች አዎ ብዙ ነገር ይላሉ ምንና ነብዩ መሐመድ እኮ ሳሂር ተብለዋል ከዛብ ተብለዋል ሙፍሰሪ ተብለዋል ሻኢር ተብለዋል ካሂን ተብለዋል ሙዓለሙ መጅኑን ተብለዋል ሰውን ይበትናል ተብለዋል ይሳደባል ተብለዋል ሰዎችን ያከፍራል ተብለዋል ሰዎችን ቅላቅል ጅላጅላ ያደርጋል ተብለዋል ወማሃዳ ማደረሁ አበዳን አልጎዳቸው ስለዚህ ወላ ተأخذهم في الله لومة لائم ሐሜት እገሌ እንዲያለው ተቸው ወረፋው አብጠጠለው የሚል ነገር የለም ለአላህ ቢለው በአግባቡ መረጃን መሰረት አድርገው ዳዕዋ ያደርጋሉ አህሉ ሱና ወልጀማዓ ሌላው አህሉ ሱና ወልጀማዓ ያው ብዙ ነው ከሳይሳቸው ሌላ ደግሞ እንግዲህ ያው በዲን ላይ የሚፈጠሩ ችግሮች በሰው አማካኝነት ስለሚመጡ እንግዲህ ይሄ ሰው ሳያቅ ሊለከፍ እነስተለክፈዋሉ ሌላው እንዳይለከፍ ሲሉ እንዳስፈላጊነቱ ግለሰቦች ሊያነሱ ይችላል ግለሰቦች የግል ቃርቃር የግል እንበቀል ስላለ አይደለም አው ያላወቀው ሰው ይሳደባሉ ይተቻ እኛ እንሳደቡ ነዲኑላህ ቢአን ሰበ ሙሐረም ስድብ ሐራም ነው ከቢረ ሚን ከባኢር ዙኑብ ነው በሚል እናምናለን አይከብዶ ከሚገርም ወንጀሎች አንዱ ነው በሚል እናምናለን ነገር ግን ችግር አለበትን ከችግሩ አንፃር ችግሩ መናቅ ስድብ አይደለም እሱ እንዳይሰደብ ከፈለገ እንዳይሰደብ መሆን አለበት ሰርቆ ሰረከ ለምን አርከኝ ከሚል ስርቆቴ ምንድነው ብሎ መስተካከል አለበት ومن جل إخوة الإيمان على السنة والجماعة أعلم بالحق وأرحم بالخلق كما قال شيخ الإسلام تيمية እንግዲህ የሱና ሰዎች ሐቅን ጠንቅቀው ያውቃሉ ምን አለው ፍጹምናቸው አይደለም ያውቃል ሲባል ጨርሶ በቃ ይገደርሰዋል ማለት አይደለም ዋና አንኳሩን ሐቅ በየት እንዳለ በሐቅ ማንነት ላይ ማሻ ተወሰነ ፎከስ አላቸው ለማለት ሁላቸው እኩል ናቸው ማለት አይደለም አዕለሙ ቢልሐቅ ወአርሐሙ ቢልኸልቅ ለኸልቅ እጅግ ያዝናል ከማዘናቸውም ነው በመልካም ያዙት ከመጥፎ የሚከለክሉት የሽርክን አይነት ስሙን ምኑን የሚጠሩት ብዙ የሰማችሁ ሊኖር ይችላል ከዛ አንፃር የቢድዓንም አይነት የቢድዓውንም አራጋቢዎች የቢድዓንም ቦታ መጋዘኑ ፋብሪካውን የቢድዓ አከፋፋዩን የሚደርሱት ከዚህ አንግል ነው ማወቅ አለብኝ የግድ ብቻ ሰው ባለ ነገር መገፋት አቅላለሁ እኮ የተወሰነ ሐቀኛ ሰዎች ሲናገሩ አቅልላለሁ ሰው ብዙም አይከብደው ዝርዝር ሁኔታ ባይረዳም በዲፊን ይረዳ ይችላል ሲጀመር ደግሞ ሐቅን የፈለገ አላህን ታግዞ ሐቅን የፈለገ አላህን ታግዞ ኢንሻአላህ ይመራ كما قال جل وعلا والذين جاهدوا فينا لنهدينهم سبلنا ለኛ ሲሉ የተጉ ሰዎች በዲናችን ላይ ቀና መንገዶቻችን ልናመላክታቸው ይላል وقال جل وعلا والذين اهتدوا زادهم هدى وآتاهم تقواهم እነዛ ቅን መንገድ በተወሰተ ተቀበሉት ከዛ አላህ እንዲመራቸው ሽርጉድ ዱብ ሚሉት ሁዳ ይጨምርላቸዋል ተቅዋም ይሰጣቸዋል ይላል وعلى هذا أدلة إن شاء الله ወደፊት የምናየው ይሆናል